ከ1000 እስከ $2000 ድረስ የምታገኙበትን አንድ ራሴ ሞክሬው ያገኘሁትኝ አንድ ዌብሳይት አለ። እሱን ጠቁማችኋለሁ። ሰላም ቤተሰቦች እንዴት ናችሁ? ይህ ቪዲዮ ብዙዎቻችሁ በጠየቃችሁኝ መሰረት እንደ አፕወርክ ፊቨር የሚባሉት በጣም ከብዶናል እና ሌላ ቱል ብታሳየን ኦንላይን ስራ የምንሰራበት ብላችሁ ብዙዎቻችሁ ጠይቃችሁኛል። ስፔሻሊ ቲክቶክ ላይ በወር ቢያንስ ከ1000 እስከ $2000 ድረስ የምታገኙበትን አንድ ራሴ ሞክሬው ያገኘሁትኝ አንድ ዌብሳይት አለ። እሱን ጠቁማችኋለሁ። ከእናንተ የሚጠበቀው እስከ መጨረሻው ድረስ ቪዲዮውን መከታተል ነው ማለት ነው። ምንም አይነት ስቴፕ ሚስ ሳታደርጉ እስከ መጨረሻው ድረስ ቪዲዮውን ተከታተሉ። ኮምፒውተራችሁ ላይ ብትሆኑ ጥሩ ነው። አይ በስልክም ካላችሁ ደግሞ ቀላል ነው። በስልካችሁ ገብታችሁ ማየት ትችላላችሁ ማለት ነው። ጉግል ላይ ሄደን ሪሞት ኮ ብለን ሰርች እናደርጋለን። ቀጥታ ይህንን አካውንት ታገኛላችሁ። ሪሞት ወርክ ጆብ ካምፓኒ የሚል ይህ ካምፓኒ የአሜሪካኖች ነው። በ2015 የተመሰረተ ነው። እዚህ ላይ ገብታችሁ ፓርታይም ጆብ 100% ከርቀት ሆናችሁ ምሰሩበት ነው ማለት ነው። ሌጂቲሜንት የሆነ እኔ ራሴ የሞከርኩትኝ ዌብሳይት ነው። ኦኬ እሱን ከፍተን እንገባለን። ከዛ እንደዚህ ታገኛላችሁ ማለት ነው። እዚህ ጋር እንደምትመለከቱት እንደ CNN ፋስት ካምፓኒ ኢንተርፕረነር የሚባሉ እነዚህ ታዋቂ ድርጅቶች በጣም ታዋቂ አብረውት ይሰራሉ ከሪሞት ኮ ከተባለ የዚህ የስራ ማኛ ዌብሳይት ጋር ማለት ነው። ሁሉም ሰው እየመጣ ይሰራል። እዚህ ጋር እናንተ ማሰሩበት ምንም ሚንስ የለውም ማለት ነው። ዲግሪ ኖራችሁ አልኖራችሁ ዲፕሎማ በቃ እንግሊዘኛ ማንበብ ከቻላችሁ እናንተ ማሰሩበት ምንም ሚንስ የለውም ማለት ነው። ስለዚህ እዚህ ጋር ከገባችሁ በኋላ ይሄው ለምሳሌ ሪሰንትሊ ብሎ በቅርቡ የተለቀቁ ለምሳሌ ስትራቴጂክ ሶርስ አናሊሲስ ብሎ ድርጅቱ ይሄ ነው። ሜዲካል ካንሰር ሴንተር ነው። ከ7 ሰዓት በፊት ነው የተለቀቀው። እዚህ ጋር እንደዛው ደግሞ ሪሞት እያለ ይኸው እዚህ ጋር ጁኒየር ኮንቴንት ክሬተር እነዚህ ዲጂታል ማርኬተሮች ምናምን ካላችሁ ደግሞ እዚህ ጋር ገብታችሁ የምታገኙበት ሚንስ አለ ማለት ነው። ይኸው እዚህ ጋር የተለያዩ ስራዎችን ታገኛላችሁ። ከሱ በፊት ጌት ስታርተድ የሚለውን ይሄ አሁን እኛ የፈለግነውን ሳይሆን ጀስት ፊት ለፊት የመጣልን ነው ይሄኛውን የምታዩት ማለት ነው። እኛ ጌት ስታርተድ እንለዋለን። ምናልባት ከናንተ ውስጥ አካውንታት ሊኖር ይችላል፣ አይቲ ዘርፍ ሊኖር ይችላል፣ ማርኬቲንግ ሴልስ ሊኖር ይችላል። ጌት ስታርተድ ትሉትና እንደፈለጋችሁት ከስተማይዝ ታደርጉታላችሁ ማለት ነው በእናንተ መንገድ እንዲሆናችሁ። ከዛ በመቀጠል እዚህ ጋር ይመጣና what kind of remote work are you looking for ምናምን የሚል አለ። ምን አይነት ስራ ነው የምትፈልገው ነው የሚለው። ለምሳሌ እዚህ ጋር የኛ 100% ሪሞት ስለሆነ 100% የሚለውን ነው ክሊክ የምታደርጉት። አይ ካላችሁ ደግሞ ምናልባት ዩኤስኤ ውስጥ የሚኖር ሰው ካለ ሃይብሪድ እንለዋለን። የሆነ ሰዓት ላይ በሪሞት በሆነ ሰዓት ደግሞ በአካል የሚመጣበት ማለት ነው። ይሄኛው ደግሞ ኦፕሽን ፎር ሪሞት ወርክ የሚለው ነው። ከኛ ጋር የሚሄደው ይሄኛው 100% ሪሞት ወርክ ስለሚል እሱን ክሊክ አድርገን ኔክስት እንላለን ማለት ነው። ከዛ በኋላ ከየት ሆነ ነው ሪሞትሊ መስራት የፈለግከው ይላል። አሜሪካ ውስጥ ካላችሁ ዩናይትድ ስቴትስ እንላለን። እኛ ግን በእኛ ኬዝ ኢትዮጵያ ስለሆንን ያለነው ሳምዌር ኢሌስ ኢን ወርልድ እንለዋለን ማለት ነው። ከዛ በኋላ እዚህ ጋር እሺ ሎኬሽንን አስገባ ይላል። እዚች ጋር እኛ ኢትዮጵያ ብለን እናስገባለን። ይሄው ይመጣል። እሱን ሴሌክት እናደርጋለን ማለት ነው። እዚህ ጋር ይሄው ኤክሰለንስ ዜር አር ሞር ጆብስ ኢን ዩር ኤሪያ ይላል። ኢትዮጵያንም ታርጌት ያደረገ ስራዎች አሉ እኛ ጋር እያለን ነው። ከዛ እሱን ኔክስት እንላለን። ከዛ በመቀጠል ይሄው ወደዚህ እንመጣለን። እዚህ ጋር ሁለት ኦፕሽን ነው የሚሰጣችሁ። የተሰራ ሲቪ ኦልሬዲ የተሰራ ሲቪ ካላችሁ በዚህ በኩል አፕሎድ ማድረግ እነዚህ ፒዲኤፍ ምናምን አድርጋችሁ አይ ሆፕ ይኖራችኋል ብዙዎቻችሁ። በዚህ በኩል አይ ካላችሁ ደግሞ በዚህ በኩል ኔክስት ብላችሁ እሱ ራሱ ሪሞት ኮወርከር የሚባለው ራሱ ይሰራላችኋል ማለት ነው። እዛ ላይ ታስገባላችሁ እነዚህ ዳታችሁን ምናምን እያለ ራሱ ይጠይቃችኋል። ራሱም ይሞላላችኋል። በኔ ኬዝ ለምሳሌ ከውስጥ ልምጣና አፕሎድ ላድርግ። እዚህ ጋር ሲቪ ብዬ ሰርች ላድርግና እሺ ለምሳሌ የለኝም እንዴ ይሄው እዚህ ጋር አለኝ። እሱን ሴሌክት አደርጋለሁ። ከዛ ይሄው እዚህ ጋር መጣ እንደምትመለከቱት። ከዛ ኔክስት እለዋለሁ ማለት ነው። ሪዚዩሜን አሁን አፕሎድ እያደረገ ነው። እነዚህን ካየ በኋላ አናሊሲስ ካረገው በኋላ የኔን ሪዙም ወይም ሲቪ ከዛ በኋላ
ወደ ኔክስት ስቴፕ መሄድ ይችላለሁ ማለት ነው። ሶ ይሄው ዲጂታል ማርኬተር የሚል አለ። አንደኛው ፊልዴ እሱ ስለሆነ እሱ ነው ፒክ አድርጎ የመጣው። ከዛ በኋላ እሱን ሜንሽን አርግቼ ሌላም ደግሞ ሪሌትድ ፊልድ ካሉ መጻፍ እችላለሁ፣ ግን ልለፈው ኔክስት ልበለው። ከዛ በኋላ ይሄው ቶፕ ካታጎሪዎች ምረጥ ይለኛል። 5 መምረጥ እንችላለን ከዚህ ውስጥ ከኛ ጋር ሚድ ነገር ማለት ነው። ለምሳሌ ኮምፒውተር አይቲ ፈልገዋለው ከኔ ጋር ይሄዳል። ማርኬቲንግ ከኔ ጋር ይሄዳል። የሚጻፍ ነገር ካለ እነዚህ ከስተመር ሰርቪስ፣ እነዚህን እናንተ የምትፈልጉትን መምረጥ ትችላላችሁ። 5 ማለት ነው። ከዛ ሲሞል ካላችሁ ደግሞ እዚህ ጋር የተለያየ ይሄው ኮፒራይት ምናምን እያለ እዚህ ውስጥም የተለያዩ ያመጣል ማለት ነው። ይሄው ለምሳሌ ኮል ሴንተር አለ፣ ሳይበር ሴኩሪቲ ጋር ተያይዞ ይሄው ዌብሳይት ዴቨሎፐሮች ካላችሁ ይሄው እዚህ ጋር እነሱን ማስገባት ትችላላችሁ። ዘን አፍተር ከዚህ ውስጥ አንዱን እንምረጥ እና ይሄው 5 መረጥኩኝ፣ ኔክስት እንላለን ማለት ነው። ከዛ ከተመሳሳይ ፊልድ ጋር ወይም አሁን ሲቪ ላይ አፕሎድ ካረኩት ጋር ምን ያህል ኤክስፒሪየንስ አለ ነው የሚለው። ይህ የሚጠቅማችሁ ለምሳሌ የሆነ ድርጅት ስራ ፖስት ሲያደርግ ለምሳሌ ዳታ ኢንትሪ ብሎ ከ3 እስከ 5 ዓመት ኤክስፒሪየንስ ያለው ሰው ብሎ እሱ እዛ ጋር ሪኳየርመንት ካስሞላ ለእናንተ ያመጣላችኋል፣ ያን ስራ ነው። ስለዚህ እዚህ ጋር ላይክ ኤክስፒሪየንስ ባይኖራችሁም ዝም ብላችሁ ሞቅ ያለ ኤክስፒሪየንስ ምናምን አስቀምጡት ብዬ ነው እኔ የምመክራችሁ። ቢኮዝ አንዳንዴ ጀስት ሆነስት ስትሆኑ እንትንም ስለሚላችሁ ማለት ነው። ለምሳሌ እኔ ኤክስፒሪየንስ የለኝም ከ3 በታች ለምን እለዋለሁ? ለምን 5 አትሉትም? ችግር የለውም፣ ስራው ይምጣ፣ ምንም እንትን የለውም ማለት ነው። ሶ እነዚህን ሞቅ ማድረግ ትችላላችሁ። እኔም ሰጀስት ማድረጋችሁ ሞቅ ማድረግ ነው። ኦኬ። ከዛ በኋላ እነዚህን ኔክስት እንላለን። ከዛ እዚህ ጋር ምንድን ነው ያንተን ኤዱኬሽን ሌቭል አሁን ላይ ያለውን ነው የሚለኝ። እዚህ ጋር ይኸው ባችለር እለዋለሁ እኔ። እናንተ የፈለጋችሁትን እዚህ ጋር መመለስ ትችላላችሁ። ካለበለዛ ደግሞ ይኸው እዚህ ጋር ኖ ብላችሁ ማለፍም ትችላላችሁ፣ መብታችሁ ነው። ለዛ ነው መጀመሪያ ላይ ዲግሪ አይፈልግም ምንም አይፈልግም ያልኳችሁ ማለት ነው። ዘን ኔክስት እንለዋለን። አሁን ስራዎች ይፈልግልኛል ማለት ነው እኔ ካስገባሁት ዳታ አንጻር። ሶ እዚህ ጋር እንደምትመለከቱት ኮንቴንት ስፔሻሊስት የሚል አለ። እዚህ ጋር እነሱን የምንፈልገውን ኮንቴንት ስፔሻሊስት የሚል አለ፣ ሶፍትዌር ኢንጂነር የሚል አለ፣ እዚህ ጋር አሊያንስ ምናምን የሚል አለ። ይኸው ከነዚህ ውስጥ የምትፈልጉትን እናንተ ለምሳሌ ይህንን ክሊክ ባረገው እዚህ ጋር ዲቴል ይሰጠኛል ማለት ነው። ይኸው 100% ሪሞት ነው ይላል። ከፈለክበት መስራት ትችላለህ ይላል። ይኸው አፕላይ የምታደርገው በዚህ በኩል ነው ይለኛል። ከዛ ይኸው ጆብ ኤምፕሎይ ነው፣ ፉል ታይም ፍሌክሲብል ነው ምናምን እያለ ይኸው እዚህ ጋር ኤዱኬሽን ሌቭል ባችለር ምናምን እያለ እዚህ ጋር ያመጣልኛል ማለት ነው። ካታጎሪ እንደዚህ ይለኛል። እዚህ ጋር አንድ ልነግራችሁ የምፈልገው ነገር ምንድን ነው፣ ያው እንደምታውቁት በነፃ አይደለም። እነሱም ይሄን ስራውን እዚህ ጋር ፖስት ለማድረግ አንጥተው ምናምን በነፃ ስላልሆነ ግዴታ ሳይኒን እንድታረጉ ይጠይቋቸዋል ማለት ነው። ኦኬ ሶ ምንድነው ከሱ በፊት ሶሪ እዚህ ጋር የምታዩት ሳይኒን እንድታረጉ ሪኮመንድ ያደርጋቸዋል። ኦኬ ያው መጨረሻ ላይ ያሳያቸዋለሁ ብዬ ነበረ። እዚህ ጋር ሳይኒን ለማድረግ የምትሄዱትን ስቴፖች ምናምን አሳያቸዋለሁ። ሶ እዚህ ጋር በጉግል እንለዋለን፣ ያው በጂሜላችን እዛው ሲንክ እንዲያደርግልን ማለት ነው። ኦኬ ሶ ይሄኛውን እንመርጣለን። ከዛ ኮንቲኒው እንላለን። ከዛ ራሱ እዛው አውቶማቲካሊ ለቃቅሞ ከዛ ወደዚህ የሚያመጣችሁ ፔመንት ነው የሚጠይቃችሁ። እዚህ ጋር እንደምትመለከቱት ፔመንት ይጠይቃል። ያው ይህ ምንም ማለት አይደለም። ካያችሁ አፕወርክ ላይ ፋይቨር ላይ ምናምን ይጠይቃችኋል። ሶ እዚህ ጋር አሁን ለምሳሌ 14 ቀናቶች ፉል አክሰስ እንደፈለጋችሁ አድርጋችሁ ሁሉንም የስራዎችን አክሰስ ብታደርጉ ይኸው $2 ምናምን ይላል። ይኸው 3 መንዝ ደግሞ $9 አኑዋል ደግሞ እዚህ ጋር ይኸው እስከ $5 ድረስ በአኑዋል ሙሉ አክሰሱን ማለት ነው ብሎ ይጠይቃችኋል። ይኸው አሁን የአመት ከገዛችሁኝ በወር ቢያንስ ዋጋው የሚሆነው 5 ከምናምን ነው ይላል። ይሄ ትንሽ ብር ነው ባይዘው ወይ ኦልሞስት 1000 ብር እንኳን አይሞላም። ቢኮዝ 1000 ብር የሆነ ቦታ ቁጭ ለምናጠፋው ብር ነውና ካርድ እንኳን ባይኖራችሁ ኦንላይን መክፈያ አሉ ልጆች እኔንም ጨምሮ ኢንቦክስ ካረጋችሁኝ እኔ መክፈል እችላለሁ። ለእናንተ ምንም ችግር የለውም። በብር ብታስገቡልኝ እኔ በዶላር ከፍልላችኋለሁ ማለት ነው። ሶ እዚህ ጋር እነዚህን ነው የሚያሳያችሁ። እነዚህን ከሞላችሁ በኋላ እዚህ ጋር ፔይ አርጉ ምናምን ነው የሚላችሁ። እነዚህን ከሞላን በኋላ የምትፈልጉትን ድርጅት ወደዛ መርጣችሁ መሄድ ትችላላችሁ ማለት ነው። ይሄ ነው ያለው ነገር እዚህ ጋር። ሶ
ሶ እመኑኝ እናንተ ብቻ ሬዲ ሁኑ እንጂ ይሄ በጣም ሌጂቲሜት የሆነ ዌብሳይት ነው። ገብታችሁ አሁኑኑ ቼክ አድርጉት ጋይስ። ሶ ቢያንስ ቢዝነስ ራሱ ስንሰራ ቢያንስ የሆነ ነገር እኮ ኢንቨስት እናደርጋለን አይደለ? ያ ሶ 300 400 ብር ቢያንስ ኢንቨስት አድርጉና ቼክ አድርጉት። ከእናንተ ጋር ሊሄድ ይችላል። ለአንዳንድ ሰዎች ሊሰራ ይችላል፣ ለአንዳንድ ሰዎች ላይሰራ ይችላል። ሶ በዚህ መንገድ አፕላይ አድርጋችሁ እዚህ ዌብሳይት ላይ ገብታችሁ በጣም መጠቀም ትችላላችሁ ጋይስ። አሁኑኑ ሞክሩት። ያው የክፍያ ሁኔታ ደግሞ የሚሆነው በባንክ በአቢሲኒያ ሊሆን ይችላል። ኢቭን ቴሌብር ኢቭን አላቸው። ገብታችሁ ቼክ ማድረግ እንዳትረሱ። አሁኑኑ ቼክ አድርጉት።